ምናዊ ነው ሽፍታው ዜግነቱ ትግሪ ነው 2 ሰዓት ጠዋት ማለት ነው በቃ ተነሳን 2 ሰዓት 3 ሰዓት ነው የተጓዘነው 2 ሰዓት እንደተጓዘን ነው ኦኬ ለሁለት 3 ሰዓታት ከሁለት ሰዓታት ተጉዛችሁ ደከመኝ ማለት ነው ደከመኝ አለች ራበኝ ምናምን ስትል ከዛ በኋላ የሚበላ ተሆነ ያመጣላችኋል ምናምን አሉ ከዛ 5 ደቂቃ ምናምን እንደሄድን አረፈን ምግብ ለመጨረሻ ጊዜ የበላችሁት እዛ ሳቢያ ቁርፋ ውስጥ ያደራችሁ ቀን ተበላችሁ ነው አይደል እሺ ቆይ መሪዎቹ ለተክላይ ደውሎ አገናኝተዋት ገና እኮ ብዙ ይቀራቸዋል እንዴት ገና ካሁኑ ደከመኝ ያለሽ ሲላት ሮቦኝ ነው ስትለው እና ምግብ ከየት አመጣችሁ ከዛ አረፈን እዛ ዛፍ ስር ማለት ነው እሺ ከዛ በኋላ እኔ የገጠር ልጅ ሃና ሆንና ማለት ነው እዛ ዛፍ ስር አረፈን ሌላዎቹ ምግብ ሊያመጡ ሄዱ በላን እሺ እሺ ከዛ በኋላ ጉዞ ጀመርን እሺ አሁንም ትንሽ መንገድ እንደሄድን አሁንም ያው ደከመኝ ነች ኦኬ ከዛ ትንሽ ነው የቀረሽ ምናምን እያልናት ከዛ እየሄድን ያው እያረፍንኛ ሄድን ከዛ በኋላ ያው ሆነ መንገድ ላይ ያው ሽፍታ አጋጠመን ሽፍታ አገኘን አልከሽ ሽፍታ አገኘን ከዛ በኋላ ሽፍታው ሲደርስ ልክ ማሪውን በድንጋይ ያለው በመጀመሪያ ሲደርስ ምናምን ብሎ በድንጋይ ያለው ማሪው ምናዊ ነው ሽፍታው ዜግነቱ ትግሪ ነው ዜግነት ነው ያልኩት ብሄር አላልኩም ኢትዮጵያዊ ነው ማለት ነው አዎ ኢትዮጵያዊ ነው ትግራይ ነው እኔ አረብ መስሎኝ ነበር ላ ትግራይ ነው እሺ ከዛ ነገስንም በድንጋይ መታው ደጀንንም በካልቹ አሉ መሪውን በድንጋይ ነገሰን በምን በድንጋይ ጀርባው ላይ ነው መሪውን ነው በድንጋይ ነገሰን በምንድን ነው የመታው ነገሰንም መቶታል በድንጋይ ነገሰንም በድንጋይ ጀርባው መቶታል ኦኬ ነገሰንም ማን ነው በካልቹ አለው ያልከው ደጀንን በካልቹ እሺ አንተንስ እኔንማ መሳሪያውን አቀባበለብኝ ልጅቷ አስለው ማለት ነው መሳሪያውን አቀባበለብኝ ኦኬ ከዛ ጎንበስ ሄዳለኝ መሳሪያ ደቅኖ ጎንበስ ብለህ ሄዳለህ ካመጣ ጎንበስ ብለህ ሄዳለኝ እሺ እዚህ ጋር እንግዲህ ምንም ማድረግ አልችልም እንዴ መጠበቂያ ፈቷል ከዛ ለሳጉም ሄድኩ ከዛ ልክ 2 ደቂቃ 3 ደቂቃ እንደተጓዝኩ እነሱን አገኘኋቸው እናንተ ከኋላ ስለነበራችሁ እንዴት ዞራችሁ እንዴት አላያችሁም ብዬ ጠየቅኩት ለዛ ነው ግራ ስለገባኝ ቢቃስ ጣራ የለም ግድግዳ የለም ጠራራ ቀን ነው ጨለማ አይደለም እንዴት አልዞራችሁም ብዬ ጠየቅኩት ለዛ ነበረ እሺ አዝባት መጣና ከዛ እናንተ ጋር ደረሰ እሷን አወረዳት እሺ ከዛ እኛ ጋር ተቀላቀለ ያላችሁን አውጡ አለ ሞባይላችሁንም ብራችሁንም አንጣዋለን እሺ ከዛ ብራችንንም ሞባይላችንንም አንድ ሳይቀር አወጣን ሰጠን ከዛ ሞባይላችንን መለሰልን ብራችንን ወሰደ ልክ እንደነሱ ማለት ነው ብራችሁን ወስዶ የእነሱ እንደወሰደ ብራችሁን ወስዶ ስልካችሁን መለሰላችሁ አይዋ እሺ ከዛ እዛ ቦታ ላይ ትንሽ አረፍን ቢያንስ 2 ሰዓት 3 ሰዓት ምን አረፍን እሺ ከዛ አረፍን ጥላ በረድ ሲል ጉዞ ጀመረን ፊቷ በልጅ በጥጥ የመጣው ቀይ ፊቷ ቀልቶ ነበር የጣት ማለት በጥፊ ምናምን የተመታይ ሰንበር ኦር ምናምን ምንድነው ያለባት በትክክል ቀይ ሆኖ የተቧጨረ ይደማ ምናምን ነገር የለባት ላላ የተቧጨረ እያለቀሰች ነበር እያለቀሰች ነው ለሃናን ይዛ እየጠበቅን ነው ትመጣለች ብለን ማለት ነው መሪዎቹን አልጠይቃችሁም ነው እነዛ ሁለቱ መሪዎችና ሃና ቀሩሳ ቆዩሳ ብላችሁ ጠይቃችሁ መሪዎች ይኸውልሽ እንደዚህ ተሰብስበን እነሱም ሁለቱ መሪዎችም ትንሽ እንደዚህ ልፍ ብለው ሁለቱ መሪዎችም ቁጭ ብለዋል ኦኬ እነሱም ቁጭ ብለዋል እናንተም ቁጭ ብላችኋል በግምት 1 ሰዓት 2 ሰዓት 30 ደቂቃ ምን ያህል ሰዓት ተቀመጣችሁ እዛ ቦታ ላይ ቢያንስ 4 ሰዓት 5 ሰዓት ተቀምጠናል
ለአራት ሰዓታት ያህል ቁጭ አላችሁ። ከዛስ ምን ተፈጠረ? ከ4 ሰዓታት ቁጭታ በኋላ ከዛ በኋላ መሪዎቹ መጡና እንሂዳሉ። ሁለቱ መሪዎች መጡና መንገድ እንቀጥላሏችሁ። ሁለቱ ደግሞ ተመልሰው ሄደዋል። ወዴት ነው የሚሄዱ? ሁለቱ እዛ ጋር ገንጠል ብለው ቁጭ ብለዋል። እኛ እዚህ ጋር ቁጭ ብለናል አላልከም? ተመልሰው ሄደዋል። ወጥተዋል። ቻው ብለዋችሁ ነው ሄዱት? ወደ ሀና ነው እንጂ ሄዱት። አዎ አንድ ሰዓት እናንተ 4 ሰዓታት ከተቀመጣችሁ እዛ ጋር ከእናንተ ጋር 1 ሰዓት ያህል ቆይተው ከሄዱ 3 ሰዓታት ቆይተው ነው የተመለሱት ማለት ነው። ሲመለሱ ቢያንስ እንደዛ ቆይተው 2 ሰዓት ተኩል ላይ 2 ሰዓት ያዙ። እሺ ቆይተው ለ4 ተመለሱ። 4 ሆነው መጡ። ለ4 ተመለሱ። አንድ ልጅ አለች። አንድ ሴት ልጅ ይዘው መጡ። ምን አይነት ነች? ትግራይ ነች፣ ግን ትግሪ ነች። እንዴት ነው ይዘዋት የመጡት? እየተራመደች ወይ እንዴት? ያው ተራምዳ ደክማ ነው። የደከመች ናት? የደከመች። እሺ ተመለሱና ምን አሏችሁ? እንሄዳሉ። ከዛ እንሂድ ሲሉ እናንተ ምን አላችሁ? እንሂድ ሲሉ በቃ ሄድና እኛም እንዴ ሀና ሳትሉ እንዴ አብራችሁ ከሳውዲ ከጅዳ ጀምሮ የመጣናል። ግን እንሂድ ዝም ብላችሁ አሉን። ሀላስ ነው እኔ ስጠይቅህ እኮ ነው ብለናል ያልከው። እንሂድ አሉ። እናንተ ምን አላችሁ? ስለክ እኛም ተነስተን ሄደን አለ ብለናል። ያው ሀና ስምት ዝም ብላችሁ እንሂዳሉ። እሺ አልብዬ ነው። ለምን ሽፍታዎቹ ማን ነው ይዘዋት? ማንን የጠየቃችሁት እናንተ? መሪዎቹ ናቸው እንሂዳሉ። ኦኬ እሺ 4 ሆነው መሪዎቹ ተመለሱ። 5 ሆነው ነው የተመለሱት። አንዲት የትግርኛ ተናጋሪ ሴት ይዘው መጡና ድክም ያለች ትግርኛ ተናጋሪ ሴት ይዘው መጡና ተነሱ እንሂድ አሉ። ተነሱ እንሂድ ሲሏችሁ እናንተ ደግሞ ሀናስ ብላችሁ ጠየቃችሁ። ሀናስ ብላችሁ ጠየቃችሁ። ስትጠይቁ ዝም ብላችሁ ሂዱ አሏችሁ። እሺ ከዛ ለሀና የሚቀርብ ቤተሰብ ማን ነው? የቅርብ ቤተሰብ ማን የሚጠይቀው? ይሄን መሪዎቹ ከመሪዎቹ አንደኛው፣ ሁለተኛው፣ ሶስተኛው፣ አራቱም እኩል አንደኛው ጠየቀን። ሁላችንም ነው የጠየቀን። ሰዓት ተኩል ላይ ምናምን ተክላይ ቤት ደረሰ። ተክላይን ባይናቸው አይታችሁታል? አይተነዋል። ተክላይ ቤት ደረስን። በቃ ያን በሰዓቱ ሞባይላችን ምናምን ቻርጅ ምናምን የለውም፣ ዘግቷል። በቃ የማን ከተማ ውስጥ ማለት ነው። ወደ 3 ቀን ምናምን ተጉዘን በመኪና ወደ 3 ቀን ተጓዛችሁ። ወደ አደን የተጫናችሁት በመኪና ነው አይደል? እሺ ያቺ ትግርኛ ተናጋሪ ሴቷስ? እሷ ከኛ ጋር በብሌን አልመጣችም። እዛው ተክላይ ቤት ተቀመጠች። እዛው ተክላይ ቤት ተቀመጠች። የገባ ስንገዛው ተክላይ ቤት ገብታለች። ከዛ በኋላ ትውጣ ትሂድ አላውቅም።